ሰላም እንዴት ናችሁ? ውድ ቻናሌ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ኢንፊኒክስ ስማርት 5 ጉግል አካውንት ጠይቆ የመጣ ስልክ አለ። ይሄን ስልክ ጉግል አካውንቱን እንዴት አድርገን ማሳለፍ እንደምንችል በዚህ ቪዲዮ አስመለከታችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ሁኑ። ለዚህ ቻናል አዲስ ናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ይችላላችሁ። ሀሳብ አስተያየት ካላችሁ ኮሜንት አስቀምጡልኝ። ቪዲዮአችን ከወዳችሁ ደግሞ ላይክ፣ ሼር ማድረጋችሁን እንዳትረሱ። በቀጥታ ወደ ቪዲዮ ልግባ። ስልኩ እንደምታወቀው እንግዲህ ኢንፊኒክስ ስማርት 5 ነው። ጉግል አካውንቱን መጠየቁን ደግሞ ከላይ ባለችው ቁልፍ በቀላሉ መለየት ትችላላችሁ። እንደዚህ አይነት ስልኮች እንግዲህ ጉግል አካውንት ሲጠይቁ በመጀመሪያ ደረጃ የምናደርገው የኮምፒውተራችሁን አንቲቫይረስ ካለ አንቲቫይረሱን ኦፍ ታደርጋላችሁ። ያ ዊንዶ ዲፌንደር የምንለው አንቲቫይረስ ኦፍ እያደረግን ነው ሶፍትዌሮቻችን ከፍተን የምንሰራው። ስለዚህ ቀጥታ ዊንዶ ዲፌንደር የሚለው ዊንዶ ሴኩሪቲ ላይ ገብታችሁ ሪል ታይም ፕሮቴክሽን የምትለዋል አንድ ጊዜ ኦፍ ታደርጋላችሁ። ከዛ በኋላ ወደ ምንፈልገው ቱል ኦፕን እናደርጋለን። በመጀመሪያ ደረጃ ምንከፍተው ቱል ምንድነው ኢንፊኒቲ ቦክስ ወይ ደግሞ ፒዲቲ የሚለው ነው። እሱ ደግሞ የምንጠቀማለው የስልኩን ሲፒዩ ታይፕ አይደንቲፋይ ለማድረግ ይጠቅማቸዋል። በቀላሉ የገብታችሁ መስራት እንዳለባችሁ ለመለየት ያክል ማለት ነው። ሁልጊዜም ሲፒዩ ታይፓችሁን ቼክአፕ እያደረጋችሁ ብትሰሩ በጣም ቀላል ነው። ከዚህ ፊት ሰርታችሁ ለማታውቁ ልጆች በተለይ ደግሞ በእንደዚህ መንገድ ብትሰሯቸው በቀላሉ ጉግል አካውንቱን ባይፓስ ማድረግ ትችላላችሁ ማለት ነው። ከዚህ ፊት ሰርታችሁ የማታውቁ ሶፍትዌር ስራ ውስጥ ያልነበራችሁ ልጆች ይሄ ሙሉ ስቴፕ ማሳያችሁ ለእናንተም ጭምር ይሆናል ማለት ነው። ስለዚህ በመጀመሪያ ደረጃ ፒዲቲ የምትለዋን ከፍተን እዚህ ጋር ዩኤስቢ ኖት ሪኮግናይዝ ላይ ነው። ያ ማለት ኬብል ኬዝ ሊሆን ይችላል። ስለዚህ ኬብል ቀይራለሁ ቢኮዝ ዩኤስቢ ኖት ሪኮግናይዝ ስለሆነ ኬብል ቀይሬለት ድጋሚ ስሰካው ሲፒዩ ታይፑን እዚህ ጋር ኤምቲኬ ያላችሁ ነው ወይ ደግሞ ሚዲያቴክ ያላችሁ ነው። ስለዚህ የስልክ ኤምቲኬ ነው ማለት ነው። ስለዚህ ኤምቲኬ ከሆነ ኤምቲኬ ስልኮችን ጉግል አካውንት ባይፓስ ለማድረግ የምንጠቀምበት ቱል የትኛው ነው የሚለውን ነው የምትሄዱት። እኔ ማሳያችሁ እንግዲህ ማርቫል ቱል ነው። በማርቫል ቱል እንዴት አድርገን ጉግል አካውንት ባይፓስ ማድረግ እንደምንችል እንመለከታለን። ኤምቲኬ ስልኮችን በነገራችን ላይ በጣም በቀላሉ ለመስራት የሚጠቅማችሁ በጣም አሪፍ ሶፍትዌር ነው ማርቫል ቱል። ይሄንን ማርቫል ቱል ከፈለጋችሁ ደግሞ ቴሌግራም ግሩፕ ላይ ዘላ ያለ ዲስክሪፕሽኑን ከታች አስቀምጥላችኋለሁ። እዛ በመግባት ሶፍትዌሩን ዳውንሎድ ማድረግ ትችላላችሁ። በመቀጠል ስልኩን መዝጋት ነው። ይሄ ማለት ኤምቲኬ ስልኮችን ስንሰራ የመጀመሪያ ስቴፕ የምናደርገው ስልኩን ተርን ኦፍ አድርጋችሁ ነው ኮኔክት የምታደርጉት። በመጀመሪያ ደረጃ ከላይ ኤምቲኬ የምትለዋ ላይ ትመርጣላችሁ ቦታውን። ከዛ ከታች የተለያዩ ምርጫዎች አሉ። ከነዛ ውስጥ ሪሴት ኤፍአርፒ የምትለዋ ቦታ አለች። እሷን አንድ ጊዜ እንጫናታለን። ከዛ በመቀጠል ቮሊዩም ፕላስ ወይ ደግሞ ቮሊዩም ማይነስ እና ቮሊዩም ፕላሱን አንድ ላይ በማያዝ ነው ኮኔክት የምታደርጉት። ስልኩን ከዘጋም በኋላ እኔ ማሳያችሁ ቮሊዩም ፕላሱን ይዤ ነው ኮኔክት የማደርገው። ልክ ቮሊዩም ፕላሱን ይዤ አንድ ጊዜ ኬብል እንሰካለን። ቮሊዩም ፕላሱን አንለቅም ማለት ነው። በስነ ስርዓት እዚህ ጋር ኮኔክት እናደርጋለን። እንግዲህ እያሳያችሁ ያሉት ኤምቲኬ ሲፒዩ ታይፕ ለሆኑ ስልኮች ልክ በማሳያችሁ በእንደዚህ መንገድ ጉግል አካውንቱን ባይፓስ ማድረግ ትችላላችሁ። ከዚህ በፊት ሰርታችሁ የማታውቁ ልጆች ካላችሁም ይሄንን ቱል ከቴሌግራም ግሩፕ ላይ በቀጥታ በመግባት ሶፍትዌሩን ዳውንሎድ በማድረግ በእንደዚህ መሰረት ሲፒዩ ታይፓቸው ኤምቲኬ ለሆኑ ስልኮች ባይፓስ ማድረግ ይችላልላችሁ። ከጨረስን በኋላ ቮሊዩም ማይነስ እና ቮሊዩም ፓወር በተኑን አንድ ላይ በማያዝ ቮሊዩም ማይነስ እና ፓወር በተኑን አንድ ላይ በማያዝ ሪቡት ማድረግ የሚጠበቅባችሁ ሪስታርት ለማድረግ ማለት ነው። በእንደዚህ መሰረት ሪቡት ማድረግ እንችላለን። ልክ እዛ ጋር እንደምታዩት ሰክሰስ ብለዋል። ኤፍአርፒውን ባይፓስ አድርጎላቸዋል ማለት ነው። ስለዚህ በዚህ በማርቫል ቱል በጣም አሪፍ በሆነ መንገድና በጣም ቀላል በሆነ ስቴፕ ጉግል አካውንታችሁ ላይ የሚጠይቋችሁ ስልኮች ጉግል አካውንቱን ባይፓስ ማድረግ ይችላላችሁ። በቀጥታ ልክ እኔ ሳመጣ ሪቡት እንለዋለን ሪስታርት ለማድረግ ማለት ነው። ሪቡት ካልን በኋላ እንግዲህ ጉግል አካውንቱን ማለፉን በእንደዚህ መሰረት እንመለከታለን። ጉግል አካውንቱን እንግዲህ በመጀመሪያ ደረጃ ጉግል አካውንታችሁን ባይፓስ ካደረገልን ከላይ ያለችው ቁልፏ ትጠፋለች። ልክ እዚህ ጋር እንደምታዩት ከላይ ያለችው ቁልፍ ቅድም ነበረች፣ አሁን ግን ጠፍታለች ማለት ነው። ስለዚህ ቀጥታ ስታርት እንለዋለን። ካንትሪ ኢትዮጵያ መርጠን እዚህ ጋር ስኪፕ ነው ማለት የሚጠበቅባችሁ፣ ሌላ ምንም የለም። ዋይፋይ የሚለው ጋር ልክ እንደምትመለከቱ ቅድም ስኪፕ የሚለው አልነበረም፣ አሁን ግን ስኪፕ የሚለው መጥቷል። ስለዚህ ስኪፕ የሚለው እንነካለን። ከዛ እዚህ ጋር አይ ሃቭ አግሪ የሚለውን ከታች ራይት አድርገን ኔክስት እንለዋለን። ከዛ እዚህ ጋር ቀጥታ ሞር እያን አክሴፕት ብለን ስልኩን መክፈት ብቻ የሚጠበቅባችሁ ፓተርን ማስገባት ትፈልጋለህ ይልካል። ስኪፕ ኤኒዌይ የሚለው በመንካት
ስታርት እንለዋለን። በእንደዚህ መሰረት እንግዲህ ስልካችንን በቀላሉ ከፍተነዋል። እናንተም እንግዲህ ይሄን ቪዲዮ በመመልከት ጎግል አካውንት የጠየቁ ስልኮችን በእንደዚህ መሰረት በቀላሉ ጎግል አካውንታችን ባይፓስ ማድረግ ትችላላችሁ። ሶፍትዌሩ ቴሌግራም ግሩፕ ላይ ዲስክሪፕሽን ያስቀምጥላችኋል። እዛ ላይ በመግባት ሶፍትዌሩን አወርዳችሁ መስራት ትችላላችሁ ማለት ነው። ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ።